ግን ዳጣ ለምንድን ነው እናትሽ ጡት ያልጠባሽው? አንተ የማንም ሰማች አንተ የልጅ ታውቃለህ ደግሞ ምንም ነገር ፈለጌ አጥቻለሁ ግን ምን እንደማረጋት እንኳን ልብሽ ይኸውልህ ምን ታረጋታለህ መሰለህ ባል ያደርግሃል ገባ በግድ አንዳይን ያለ ማየትም አትችል እማማ ለምለምና ብላለሽ ኩች እኔ ወጥቻለሁ አዝኜ ወጥቻለሁ ሰላምዬ ጋር ነኝ ሰላም ምንድን ነው ያለች? መጀመሪያ ተቅለሰለሰች ከዛ ግን ይቅርታ ጠየቀችኝ የሆነ ሚስጥር እንደምትነግረኝ ነገረች ማለት ቆይ ምንድን ነው የምትነግርሽ? ዳሬ ምንድን ነው ዳሬ? ቆይ ምንድን ነው የምትነግርሽ? ታዲያ ነገረችሽ? አይ አልነገረችኝም ግን በቅርቡ እንደምትነግረኝ ነግራኛለች ቆይ በምን ጉዳይ ነው? ማርቲ ምንም አልነገረችሽም? አይ ምንም በእርግጥ ሰላም ለኔ ሚስጥረኛ አይደለችም ግን ያው አሁን ስላረገዘች ምናልባት ስለ ልጇ አባት ወይ ደግሞ ስለ ልጇ ሊሆን ይችላል ብዬ ማስጨነቅ አልፈለኩም ቆይ እንደዛ ብላሽ ነው? አይ አላለችኝም ግን እንዲሁ በቃ ስገምት አይ ጥሩ ነው ማርቲ ለኔ ብትነግረኝ ምን ነው መቀናቱ ነው አየዳሪ እኛ ሴቶች ሚስጥር እንጠባበቃለን ሰላም ሰላም ቤተሰብ ዳንጣ ክፍል 51 ተለቋል ማለት ነው። እንዴት ናችሁ? ሰላም ናችሁ? ጠፍቼ ነበረ ተመልሻለሁ። ዛሬ ክፍል 51 ደሬና እትዬ ማዛ ምሳሌ በሉ ከወጡበት ሰላም የሆነ ሚስጥር እንደምትነግራትና ሚስጥሩን እየተቅለሰለሰች እንደምትነግራት የሆነ ሚስጥር እንዳላት ትነግራታለች ማለት ነው እትዬ ማዛም ደግሞ ለደሬ ለባሏ ምሳሌ በሉ ሲወጡ ሰላም ዛሬ እንደዚህ ብላኝ ነበረ ስትለው ባሏ በጣም ደንግጦ ደሬ በጣም ደነገጠ ማለት ነው። ምንድነው የነገረችሽ? ምን ልትነግርሽ ነበረ? እያለ በጣም ተርበተበተ። እሷ ደግሞ እየታዘበችው ነበረ። እትዬ ማዛ በጣም ተገርማ እኛ ሴቶች እኮ ሚስጥረኞች ነን እያለች ታወራዋለች ማለት ነው። ምንም አልነገረችሽ? ምንም ማለት አዎ ምን ነው አንተ ትለዋለች። በሀሳብ ብዙ ቦታ በሀሳብ ሲሄድ ስትጠራው አልሰማትም። ምንድነው እያወራን እኮ በሀሳብ ጥለኸኝ ሄድክ ትለዋለች። አይ እዚህ ነኝ እያላት እየተጫወቱ ምሳቸውን በልተው ይመጣሉ ማለት ነው። አብጌ እና ዳንጣ ልትመታት ስትሄድ ዳንጣ መልሳ ትመታታለች ማለት ነው። ስነ ስርዓትሽ ያዢ እኔ ቤተሰቦችሽን አባትሽና እናትሽን ነው ብዬ ትላታለች ማለት ነው። አቢጌ አንስታ አንቺ ወፍ ዘራሽ ገና ጉድሽን አወጣዋለሁ ትላታለች ማለት ነው። ልትመታት ምን ልታመጪ ነው? አልፈራሽም ስትላት ልትመታት ስትነሳ ዳንጣ እኔ ፈርቼሽ አይደለም እሳት የበላው ነኝ ብላ እጇ ጠምዝዛ ወደ ሶፋው ትጥላታለች ማለት ነው። እሷም ሮጣ ወደ ክላሷ ትገባለች ዳንጣ። ከዛም እናቱ ጋር ውሃ ገብታ ቁጭ ትላለች ማለት ነው። ከዛ አቢጌ የለችም ወይ ሲላት እኔ እንጃ ትለዋለች። እሺ ሂጂና እንትን አንጥሪልኝ ዳንጣ አንጥሪልኝ ይላታል። ዳንጣ ልትጠራ ስትሄድ አቢጌን ታገኛታለች። ውሃ ምንድነው ስትላታለች። አይ ዳንጣ አንጥሪልኝ ብሎኛል እናቱ ትላታለች። እሺ እኔ እንደጠየቅኩሽ እንዳትንገሪ ሂጂና ጥሪለት ትላታለች ማለት ነው። ጠርታት አብረው ትንሽ እንደተቀመጡ ውሃም እዛ ነበረችና አቢጌ በሩ በከባዱ ትደበድበዋለች ማለት ነው። ስደበድበው ውሃ በሩን ዝጊው እንዳትከፍቺ ይላታል ማለት ነው። ከዛ ሽንት ቤት ሻወር ቤት ላይ ገብታ ዳንጣ ተደብቃ ነበረ። ተደብቃም
ውሃ ግን ጠቆመችባት። እዚህ ጋር ነው የተደበቀችው ብላ ስትጠቆምባት አቢጌ ሄዳ ሽንት ቤቱ በር ከፍታ ታመጣታለች ማለት ነው። ስታመጣትም ከዋርዳችኋለሁ ከዚህ በፊት ክላሱ አትግቢ ተብለሽ ነበረ፣ እንዴት ክላሱ ልትገቢ ትችያለሽ? እያለች ትወቅሳታለች ማለት ነው። እኔ ዝም ብዬ ነው፣ እኔ ስለፈራውሽ ነው የተደበኩት፣ ለሌላ ነገር አይደለም ትላታለች። አቢጌም አንስታ የእናቱ ወራዳምነ ክብረ ቢስነ ትለዋለች ማለት ነው። አንተ ከኔ ውጪ ለማንም መሆን አትችልም፣ ታውቀኛለህ፣ አደርገዋለሁ ሲጀመር ብላ ዝታበት ከክላሱ ጥላው ትወጣለች ማለት ነው። ከዛ አርጁን ጋር ደውላ የዳንጣ ጓደኞችን ሰብስበ የምታደርጋትን ነገር እነግርሃለሁ ብላ ያው እየመከረችው ነበር። ለጥቅምሽ ነው ወይ የምትፈልጊኝ? ለምን ሰላም ልልሽ አትፈልጊም? እያላት ሲኮሳተርባት ሄዳ በእንትን ቅርም እያላት ታቅፈዋለች ማለት ነው። ያው ጥቅም ፈልጋ ነው። ከዛ ያኔ እሱ በጣም ደስ ይለዋል፣ አፍቃሪው ውር ስለሆነ በጣም ደስ ብሎት እሺ ምንድነው ማረግልሽ? ምንድን ልስራልሽ? ሲላት እኔ የምትሰራልኝ እንደዚህ ነው ብላ እያወሩ ነበረ። ከዱርዬ ጓደኞች ነበሩ። ከነሱ ጋር አትጨመር ብለሽኝ እኮ ትቻለው እያለት አሁን ታረቃቸዋ። ይሄንን ነገር ትሞትልኛለህ፣ በጣም ታፈቅረኛለህ እያለች ትጠይቀዋለች ማለት ነው። ምንም ነገር አድርግ ብለህ ታደርግልኛለህ እያለች እያስጨነቀች ጥያቄ ትጠይቀዋለች ማለት ነው። እሱም አዎ እሞትልሻለሁ ክርስቲያንን ብሎ ይምልላታል ማለት ነው። ከዛም እሷ እሺ ምን እንደማረጋት አልነገርሽኝም እኮ እያለ ልነግርህ ነው ትለዋለች። እየነገረችውም እያለ እዚህ ጋር ሰላምና ዳንጣ በህልሜን አይቼሻለሁ ሙያ አልለመድሽም እያለች ስታስጨንቃት ዳንጣ አምልጧት እኔ የእናቴ ጡት ጠብቻ አላቅም እኮ ስትላት በጣም ደነገጠች እና ሰላም በጣም በሀሳብ ሄደች ማለት ነው። በጣም በሀሳብ ትሄድና እሷ እንደሆነች ልጇ እንደሆነች ልቧ ነግሯት ይሆን አላቅም። ዳንጣ ብትጠራትም በሀሳብ ሄዳለች። ሰላም ልትሰማት አልቻለችም። እዚህ ጋር ጋሽ አቢጌና እናቱ መልሰው መናፈሻ ውስጥ እያነበበ ተገናኝተው ነበረ። የእሱ ጋር ሄዳ እንዴት ናት ትለዋለች። ደህና ነኝ፣ እኔ እኮ ወድሃለሁ ስትለው ለምንድን ነው የምትወጂኝ ግን እስኪ ንገረኝ ይላታል ማለት ሲላት እሷም በድንጋጤ ዝም ትላለች። ከዛም እኔ እኮ የምወድህ መጽሐፍ ሳነብ አትወጂ፣ የሆነ ሳወራ አትወጂ፣ ቆይ ለምንድን ነው የምታፈቅሪኝ እስኪ ንገረኝ ይላታል። አሁን ዳንጣ እኮ ብትሆን እንደዚህ እንትን አትላትም፣ እኔ ስለሆንኩ ነው ስትለው እኔ እኮ የመጽሐፉ ክብር ኖሮኝ ነው ከአንቺ ጋር ቁጭ ብዬ የማወራው እንጂ ሌላ ጥዬሽ ሄድ ነበረ እንደዚህ አይነት ንግግር ስታወሪ እያላት ትተዋለች ማለት ነው። እዚህ ጋር ሰላምና ደረጀ በስልክ እያወሩ የማዛ ምንድን ነው ያልሽያት ሲላት ሰላም ለማዋሸት ሞክራ ነበረ። መዓዛ ደግሞ ተናግራለች። አዎ ነግሬያታለሁ፣ እኔ አገናኝሻለሁ ካልከኝ እነግርሻለሁ ካልከኝ በጣም ቆይቷል እኮ ስንቴ ነው የጠየቁ፣ ግን አንተ ምንም ልትነግረኝ የምትችለው ነገር የለም። ይሄ ሁሉ ምስጢር በሆዴ ይዤ ከቆየው በጣም ቆይቷል እና እኔ ልነግራት አስቤያለሁ። አዎ ነግሬያታለሁ፣ የሆነ ምስጢር እነግርሻለሁ ብያታለሁ ብላ ትነግረዋለች። እንዴት እንደዛ ትያለች? ይህንን ነገር እኮ ከሰማች ትሞታለች። አንቺ እንደ ሰራተኛ ሳይሆን እንደ አንድ ቤት እመቤት ነው የምታይሽ እና ሞቷ ትመኛለሽ ወይ? እስካሁን ድረስ ይዛሽው ኖረሽ ሚስጥሩ አሁንም አያቅትሽም። እስካሁንም ስለያዝሽው ጎበዝ ነሽ እያለ ያበረታታታል ማለት ነው። እሷም በድንጋጤ ዝም ትለዋለች። ሁሌም እነግርሻለሁ እያልክ እንትን ትለኛለህ፣ መቼ ነው ይሄንን ቀን እያለች ትጠይቀዋለች ማለት ነው። እሷን ግራ ተጋብታ ነበር። በዚህ ተቋጨ ማለት ነው። ሳይነግራትም ምንም ሳይላት በዚህ ተቋጨ። ሰላም በጣም አሳስቧታል ስለ ልጇ ጉዳይ፣ በጣምም አስጨንቋታል። የት ነው ያለችው እያለች ነው። እሱን አውቃለሁ አለች ካላት በኋላ በጣም እንትን ውስጥ ጉጉት ውስጥ ገብታለች። ልጇን ለማየት ለማቀብ አለች
በህይወት አለች ብለዋታል ጋሽ ደረጀ ማለት ነው። እና የዛኔ በጣም ጉጉት ውስጥ ናት። እኔ እኮ መደበቅ እችላለሁ፣ ሞታለች ማለት እችላለሁ፣ ግን እንዴት ነው አለች ያልኩሽ? አለች በህይወት አለች ብዬሻለሁ እኮ እንደ ማንኛውም ሰው የለችም ማለት እችል ነበረ ብሎ በዚህ ቋጭር ማለት ነው። ጋይስ ዛሬ በዚሁ ቀን ለሌላ ቀን በአዲስ ቪዲዮ እንድመጣ ላይክ ሼር እያደረጋችሁ፣ በዚህ ሰዓት ቪው እየቀነሰብኝ ነው እና እባካችሁ ላይክ ሼር አድርጉልኝ። ላይክ ስታደርጉ ለብዙ ሰው ይደርሳል። ላይክ ማድረግ አይከፈልበትም። በቅንነት ላይክ አድርጉልኝ። ቪዲዮ እስከ መጨረሻ ይውልኝ።